እኔ የምላችሁ ይሄ ልጅ ከሊቨርፑል ጋር ያለው ችግር ምንድነው? ምንድነው? ደግሞ ትናንት ነገራችሁ ነበር። የሚያድግ ልጅ አይጥላ፣ የሚሞት ሽማግሌ አይርገም ብያችሁ ነበር። ይሄ የሞተ ይቀረቀዘ ሲንት ሜዶ ይቃለስ ዳኢምቲ ኦል ጉደቱ ሲንንጅብኝ ጃር ሲዱቀ ሞ ሲና ባሪኝ እንደ ኩኖላ ዱአ ምን መሰላችሁ? ይሄ ቲም ምን ልበል ማለንጀር አርኔ ስሎት ልጆቹን ምን እያበላችሁ ምሽንጌ ያኪሳችሁ ዘንጋዳ እያበስበላችሁ ልጆቹን ሰቦዝ ላይ ግን ማለት ነው ልክ በቃ ቅጣት መጥ ሲባል ሀቢቢ ስጣላኛለህ ቶሎ ለሰቦዝ ላይ ኳሱ ሰቦዝ ላይ ትናገኝ እንጂ ታይ ምን ያደርጋል? እሺ አሁን ቶፕ 5 ውስጥ ነን። ቶፕ 4 መንገባ ይመስላችኋል? ቶፕ 5 ይገት ይጀራ ማገሩ ቶፕ 4 እንገላ አብዲ ቀምና ነው አየት ይቀሩ አብዲ የሚሞት ቲም ወይ ላክ ላይ ይሞታል ወይ ይገላል ወይ ራሱ ይሞታል። ላክ ላይ ይሞታል ማለት ይሄ እንደዚህ እኩል ይሞታል ማለት ያው ታሸንፈዋለን ነው ቀጥቅጠው ይገላል ማለት ደግሞ ያሸንፋል ረኮዳ ምን ይሻላል? እንደ ባርሳ ዛሬ ወተት ባያጠጣኝ ሌሊቱን ይገለኝ ነው። በቃ ነገ እናወራለን። ቱሞሮ